እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የ11ኛ ክፍል ኢኮኖሚክስ ዩኒት 5 ትሬድ ኤንድ ፋይናንስን እናያለን። ትሬድ ኤንድ ፋይናንስ ኢንትሮዳክሽን ቱ ትሬድ ኤንድ ዶሜስቲክ ትሬድ። ትሬድን መጀመሪያ ዲፋይን ስናደርገው ትሬድ ዘ ፕሮሰስ ኦፍ ባይንግ ሴሊንግ ኦር ኤክስቼንጂንግ ጉድስ ኤንድ ሰርቪስስ። ዶሜስቲክም ሆነ ኢንተርናሽናል ትሬድ ባይንግ ሴሊንግ ኦር ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ በእቃዎች በአገልግሎቶች መካከል ያለ ልውውጥ ዛት ኢዝ ናውን አስ ትሬድ። ካታጎሪ ስናደርጋቸው እነዚህንም ዶሜስቲክ ትሬድ ወይንም ሆም ኦር ኢንተርናል ትሬድ ብለንና ኢንተርናሽናል ትሬድ ወይንም ፎሬን ትሬድ ብለን በሁለት እንከፍላቸዋለን። ዶሜስቲክ ትሬድ ማለት ከላይ የተገለጹት ባይንግ ሴሊንግ ኤክስቼንጂንግ ኦፍ ጉድስ ኤንድ ሰርቪስስ ዊዝ ኢን ትሆናለች። ዊዝን ዘ ካንትሪስ ቴሪተሪ ከሀገር ውጭ አንወጣም። ትራንዛክሽኑ እዚህ ነው ልውውጡ ያለው፣ ዶሜስቲክ ትሬድ ይባላል። ከሌላው ዓለም ጋር ስንገናኝ ዊዝ ኢን ከሆነ ዶሜስቲክ ትሬድ፣ ኢንተርናሽናል ትሬድ ደግሞ ቢትዊን ቱ ኦር ሞር ኔሽንስ፣ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ቢትዊን ቱ ኦር ሞር ካንትሪስ ከሆነ ዛት ኢንተርናሽናል ትሬድ። ኢንተርናሽናል ትሬድ ማለት ሁለትና ከሁለት ሀገሮች በላይ ልውውጥ ሲፈጽሙ ኢንተርናሽናል ትሬድ ይባላል። ሀገር ውስጥ ወደ ውጭ ሳንወጣ በሀገር ቴሪቶሪ ውስጥ ልውውጥ ስንፈጽም ዶሜስቲክ ትሬድ ወይንም ሆም ኦር ኢንተርናል ትሬድ እንለዋለን። ዋት አር ዘ ቤዚክ ኪ ዲፈረንስስ? በሁለቱ መካከል ምን አይነት ዲፈረንስ አለ? ኢንተርናሽናል ትሬድ ኢንቮልቭ ኮመርሻል ፖሊሲስ። ተመልከቱ፣ ታሪፍ ማለት በኢምፖርትና በኤክስፖርት የሚጣል ታክስ ማለት ነው። ኢምፖርት ኤንድ ኤክስፖርት መቼ ነው ያለው? ኢንተርናሽናል ትሬድ ሲኖር ነው። ሪስትሪክትድ ፋክተር ሙቭመንት ሌበር ኤንድ ካፒታልን ከአንድ ሀገር ወደ ሌላ ሀገር ለማዘዋወር ያለ ሪስትሪክሽን ሀገር ውስጥ አይከለከልም። ዲፈረንት ሞኔታሪ ሲስተም፣ በብር ተነስተን አሜሪካ ላይ ዕቃ ዝም ብለን መግዛት አንችልም። ስለዚህ የራሳቸው የሆነ ዲፈረንስ አላቸው ማለት ነው። ስለዚህ ይህንን ካለ ሌትስ ትራይ ቱ ሲ ስትራክቸር ኦፍ ዶሜስቲክ ትሬድ። የሀገር ውስጥ ኢንተርናል ትሬድን ሆም ትሬድን ስንመለከት የራሱ ስትራክቸሮች አሉ። እዚህ ዶሜስቲክ ትሬድ ላይ ሁለት ዋና ዋና ነገሮች አሉ፣ ሆልሴል ትሬድ እና ሪቴል ትሬድ። ሆልሴል ትሬድ ማለት ኢት ኢንቮልቭስ ኤጀንትስ አዘር ዛን ስታንዳርድ ኮንሱመር፣ ቀጥታ ለኮንሱመሩ የሚያቀርብ ሳይሆን ከኮንሱመሩ ጋር ለሚገናኙ አካሎች ዕቃ የሚያቀርብ ሆልሴል ይባላል። ኢት ኮንሲደርድ አዝ ዘ ባክቦን ኦፍ ዘ ዶሜስቲክ ማርኬት። ዶሜስቲክ ማርኬት አለ ለማለት መጀመሪያ ሪቴል ትሬድ ለመኖሩ ትልቁን ሚና የሚጫወተው ሆልሴል ትሬድ ነው። ሪቴል ትሬድ በተቃራኒው ስንመጣ ሴሊንግ ጉድስ ኤንድ ሰርቪስስ ፎር ዳይሬክት ኮንሳምፕሽን፣ ገበያ ሂዳችሁ ጤፍ ስትገዙ ቀጥታ ሪቴል ትሬድ ይባላል። ጤፍ ለመሸጥ ጤፉን ያመጣው ያነጋዴ የቸረቸረላችሁ ጤፉን ያመጣበት ቦታ ሆልሴል ትሬድ ይባላል። እዚህ ሪቴል ትሬድን ስንመለከት ክሬዲት ፍሎ አለው። ክሬዲት ፍሎ ብቻ ሳይሆን አለው ለማለት ነው። ሪቴለርስ ሃቭ ክሬዲት አሬንጅመንት። ተመልከቱ፣ ከሆልሴል ሲገዙ ክሬዲት አሬንጅመንት አለው። ዘይ ባይ ጉድስ ኤንድ ካን ሪፔይ አፍተር ዘ ሴል። ክሬዲት አሬንጅመንት የራሱ አለው ሪቴል ትሬድ። ሪቴለርስ ሃቭ ክሬዲት አሬንጅመንት ዊዝ ሆልሴል ትሬድ መቼ? ዌን ዘይ ባይ ጉድስ ኤንድ ዘይ ካን ሪፔይ አፍተር ዜር ሴልስ አር ሜድ ኢን ካሽ። ሽያጭ ከፈጸሙ በኋላ ገንዘቡን የሚመልሱበት ሁኔታ ይመቻችላቸዋል። ምኖች? ሪቴለሮች። ከማን ሲገዙ? ከሆልሴል ማለት ነው። ዋት አር ኢምፖርታንስ ኤንድ ሊሚቴሽንስ ኦፍ ዶሜስቲክ ትሬድ? ኢንተርናሽናል ትሬድ ማለት ሆም ትሬድ የራሱ የሆነ ጥቅምና የራሱ የሆነ የጎንዮሽ ጉዳት አለው። ዶሜስቲክ ትሬድ ያለውን ጥቅም እንመልከት። አንድ ሀገር ዶሜስቲክ ትሬድ ስትፈጽም ኢት ኢምፕሩቭስ ስታንዳርድ ኦፍ ሊቪንግ ኤንድ ኢምፕሎይመንት። ትሬድ ለመፈጸም አክቲቪቲው ላይ ንግድ ላይ መሰማራት፣ ስራ ላይ ተሰማራን ማለት የምናገኘው ኢንካም ጨመረ፣ ስታንዳርድ ኦፍ ሊቪንጋችን እንዲጨምር ምክንያት ይሆናል። ኢት ኢንሹርስ ሪሶርስ ዲስትሪቢዩሽን ኢፊሽንሲ። ኢፍ ዘር ኢዝ ትሬድ ዘር ሜይ ሃቭ ሄልዚ ኮምፒቲሽን። ትሬድ ካለ ጤናማ የሆነ ውድድር ይኖራል። ጤናማ የሆነ ውድድር ሲኖር ያሉንን ሪሶርሶች በአግባቡ ዲስትሪቢዩት እንድናደርግ እንዲያደርገናል። ዛት ሚንስ ለምሳሌ የተራበ ህብረተሰብ ካለ እናንተ ገብስ ነጋዴው ገብስ ካለው ዳቦ ይጋግርበት። ጠላ ከመጥመቅ ይልቅ ለህብረተሰቡ ተርቧላ ለተራበ ህብረተሰብ ዳቦ ስንጋግር ኢፊሽንት ዲስትሪቢዩሽን ኦፍ ሪሶርስ ይባላል።
It reduces dependence on foreign sources during political instability or war. ጦርነትና ፖለቲካል አለመረጋጋት ሲኖር ከውጭ ሀገር ጥገኝነት ይቀንስልናል። ምን? ዶሜስቲክ ትሬድ ከኢንተርናሽናል ትሬድ ስናነጻጽረው ሎወር ትራንዛክሽን ኤንድ ትራንስፖርት ኮስት። ከውጭ ሀገር መኪና ስታስመጡና ከሀገር ውስጥ መኪና ተገጣጥሞ ስትገዙ የትኛው ትራንስፖርቴሽን ኮስት ይበዛል? የትኛው በፍጥነት ይደርሳል? ስለዚህ ሎወር ትራንዛክሽን እና ትራንስፖርት ኮስት እንዲያደርግ ትልቁን ሚና ይጫወታል። ማን? ዶሜስቲክ ትሬድ። እነዚህ ጥቅሞች ቢኖሩትም የራሱ የሆኑ ሊሚቴሽኖች ይኖሩታል። ለምሳሌ አንደኛው ሊሚቴሽን ሴሌክሽን፣ ሊሚትድ ቱ ዋት ዘ ካንትሪ ካን ፕሮዲውስ ኢንተርናሊ። ከውጭ ሀገር ጋር ያለኝ የትሬድ ሪሌሽን ሪስትሪክትድ ከሆነ ከውጭ ሀገር የምናገኘውን እቃዎች ሀገር ውስጥ አለማግኘት ኢዝ ዘ ሜጀር ፕሮብለም። ትሬድ ሲኖር የምናገኛቸው፣ ትሬድ ሳይኖር የምናጣቸው ፕሮዳክት መኖራቸው ዛት ኢዝ ዘ ሊሚቴሽን። ሁለተኛው ካፓሲቲ፣ ካንትሪስ ሜክ ላክ ዘ ሪሶርስ ቱ ሚት ኦል ዶሜስቲክ ዲማንድስ። አቅም አለመኖር። አንድ ሀገር በሁሉም ነገር ሀብታም የሆነች ሀገር የለችም። በሁሉም ሪሶርስ ኢንዶመንት ያላት ሀገር የለችም። ስለዚህ ሁሉም ሪሶርስ ከሌለን ሁሉንም ፕሮዳክት ኢኳሊ ማምረት አንችልም። ዛት ኢዝ ላክ ኦፍ ካፓሲቲ፣ ላክ ኦፍ ሪሶርስ ቱ ሚት ኦል ዶሜስቲክ ዲማንድ። ሶ የዛሬውን ሌሰን ከማጠናቀቃችን በፊት እነዚህን ጥያቄዎችን ነይ። ዶሜስቲክ ትሬድ ኢዝ ኦልሶ ናውን አስ፣ ዶሜስቲክ ትሬድ ሌላ ስሙ ምን ይባላል? ፎሬን ትሬድ፣ ፎሬን ስሙ ራሱ። ሆም ትሬድ አንዱ መልስ ነው። ግሎባል ትሬድ ኢንተርናሽናል ትሬድ ነው። ሪጂናል ትሬድ ከማንኛው ሪጅን? ዛት ኢዝ ሪጂናል ኢንተግሬሽን ከተባለ ከአፍሪካ ጋር ሊሆን ይችላል። ሶ ዶሜስቲክ ትሬድ ሁለት ስሞች አሉት ተቃራኒ። ተመሳሳይ ሆም ትሬድ ወይንም ኢንተርናል ትሬድ ይባላል። መልሳችን ቢ ይሆናል ማለት ነው። ሁለተኛ ጥያቄ ስንሄድ which of the following is the backbone of the domestic market? በሌላ ቋንቋ ልንገራችሁ። ከተዘረዘሩት ማርኬቶች ውስጥ ቀጥታ ከኮንሱመር ጋር የማይገናኝ ለቸርቻሪ ዕቃ የሚያቀርብ የትኛው ነው ማለት ነው? ባክቦን ኦፍ ዘ ዶሜስቲክ ኢኮኖሚ። ሪቴል ትሬድ፣ ኢንተርናሽናል ትሬድ፣ ሆልሴል ትሬድ። ኢት ኢዝ ዘ ስትራክቸር ኦፍ ዶሜስቲክ ትሬድ። ሆልሴል ትሬድ ባያቀርብ ሪቴይለሩ ለግለሰቦች አያቀርብም። ከጀርባ ሆኖ የሚያገለግለን የትሬድ አይነት ሆልሴል ትሬድ። መልሳችን ሲ ይሆናል ማለት ነው። ሶስተኛ ጥያቄ ስንሄድ which is the major benefit of domestic trade regarding cost? ኮስትን ባማከለ መልኩ ዶሜስቲክ ትሬድ ያለው ጠቀሜታ የትኛው ነው? ኤ ሃየር ታሪፍ። ታሪፍ ከተባለ ኢንተርናሽናል እንጂ ዶሜስቲክ የሚል ቃል መነሳት የለበትም። ታሪፍ ኢዝ ታክስ ፎር ኢምፖርት ኤንድ ኤክስፖርት። ሎወር ትራንዛክሽን ኤንድ ትራንስፖርቴሽን ኮስት ትክክል። ከኢንተርናሽናል ትሬድ ገብስ ከአርጀንቲና ከምታመጡና ከአርሲ ከምትገዙ የትኛው ዝቅተኛ ኮስት ይወስዳል? ዛት ኢዝ ኢምፖርታንስ ኦፍ ዶሜስቲክ ትሬድ። ቢ ኢንክሪዝ ከስተም ዲዩቲ። ከስተም ከተባለ ኢት ኢምፖዝስ ፎር ኢምፖርት ኤንድ ኤክስፖርት፣ ለኢምፖርትና ለኤክስፖርት የሚጣል ታክስ ነው። ሃየር ኤክስቼንጅ ሬት። ኤክስቼንጅ ሬት የአንደኛው ሀገር ከረንሲ ኢንተርምስ ኦፍ አናዘር ካንትሪስ ከረንሲ ማለት ነው። ኢንተርናሽናል ትሬድ ላይ የሚነሱ ናቸው ሶስቱ። ስለዚህ ሪጋርዲንግ ቱ ኮስት ሎወር ትራንዛክሽን ኤንድ ትራንስፖርቴሽን ኮስት ኢዝ ዘ ሜጀር ቤኔፊት ኦፍ ዶሜስቲክ ትሬድ። መልሳችን ቢ ይሆናል ማለት ነው። አራተኛና የመጨረሻ ጥያቄ ዘ ሜን ሊሚቴሽን ኦፍ ሪላይንግ ፒውርሊ ኦን ዶሜስቲክ ትሬድ ዘ ሜን ሊሚቴሽን ኦፍ ሪላይንግ ፒውርሊ ኦን ዶሜስቲክ ትሬድ፣ በዶሜስቲክ ትሬድ ሙሉ ለሙሉ ጥገኛ መሆን ያለው ሊሚቴሽን የትኛው ነው? ቱ ሜኒ ፕሮዳክት፣ ይሄ ኢንተርናሽናል ትሬድ ላይ ነው። ሊሚትድ ሴሌክሽን ኦፍ ፕሮዳክትስ ቤዝድ ኦን ዶሜስቲክ ካፓሲቲ አንዱ መልሳችን ነው። ፍሪ ሙቭመንት ኦፍ ሌበር፣ ላክ ኦፍ ገቨርንመንት ሬጉሌሽን ሶስቱ ኢንተርናሽናል ላይ የሚገኙ ሲሆን ሙሉ ለሙሉ በሀገር ውስጥ ገበያ ጥገኛ መሆን የሚያመጣብን ፍላጎታችን ሊሚት እንዲሆን ሊሚትድ ሴሌክሽን ኦፍ ፕሮዳክትስ፣ በእኛ ሀገር ካፓሲቲ ማምረት የማንችላቸውን ፕሮዳክቶች አለማግኘት ዛት ኢዝ ዘ ሜጀር ፕሮብሌም ኦፍ ዶሜስቲክ። መልሳችን ቢ ይሆናል ማለት ነው። በሚቀጥለው ሊሰን እስከምንገናኝ መልካም ቆይታ።